አንድ አባት ልጆቹ ከሆነ አላስፈላጊ ፉክክርና ቅናት እንዲተርፉ ከፈለገ ቴሌቪዥንና ሶሻል ሚዲያ ላይ የሚያሳልፉትን ጊዜ መቆጣጠር አለበት። ሶሻል ሚዲያ by nature it's የፉክክር ሜዳ። እኔ የምለው የኔ ሄኖክ የቤት ስራችሁን ሰርታችሁ ነው ቴሌቪዥን የምታዩት? እኔ ያው ሰርተሻል። አንተስ ሄኖክ? አንተ ሄኖክ? አቤት። አንተን አይደል እንዴ የማናግረው እኮ ምንድነው? የቤት ስራን ሰርተህ ነው ወይ ቴሌቪዥን የምታየው? አባዬን አስፈቅጄዋለሁ። ይሄና ትሰራለህ ብሎኛል። አባታችሁ መች ቤት ገብቶ ያቅና ነው? ይሄው ቤት ከመጣ እንኳን 3 ቀን ሆነ እኮ ያኔ ነው ያስፈቀድኩት። ብዙ ጊዜ አይጥማቸው። ይሄ እንደ ሀገራችን ባሉ ጥንታዊ የሰው ልጅ ስልጣኔ ባለቤት በሆኑ ሀገራት ላይ ስለነበሩ ስለተሰወሩ የሰው ልጅ ትላልቅ የሳይንስ አበርክቶች በፍጹም እንዳነሳ የማይፈልጉ ብዙ ሰዎች አሉ። ለምን በል ሰዎች ብዙ ጊዜያቸውን ማህበራዊ ሚዲያ ላይ የሚያጠፉት ስለማይመለከታቸው ሰው አለባበስ ወይም የግል ጉዳይ ከራሳቸው ጋር በማነጻጸር። ትክክል። አይ በስንቱ እኔ እኮ ጨዋታው ሁሉ ነው የሚጥመኝ። የሚያቀርባቸው እንግዶች ብትይ እላይ የተሰቀሉ እኮ ናቸው። አለሽ የኛ ቤት ጉድ። አቤት ራይ አይዞን አባይ። እኔም የግጥም መጽሐፌን ለማሳተም ስፖንሰር እንዲያደርገኝ ሂሩቴን አናግሪው ብያታለሁ። አንዴ ትታተም እንጂ በቃ አለቀ። አይደ ወሬ ብቻ እንዴ እሷስ ቢሆን እድል ቀንቷት እንጂ እሱ ላይ የጣላት ይሄን ምን ትሆን ነበር? ስማት የኔ ጉዳይ ሳያልቅ ያንተም ጉዳይ ጨምረበት እንዳታስተባብልብኝ። ምን ችግር አለው? ዋናው ይሳካለት እንጂ ለሁላችሁም ይበቃል። እዚህ ነው ቢረሳውስ ስንት ስራ ያለው ሰው እኮ ነው። ሄሎ ልጆች የኔ ቤተሰብ ፈጠን። አቤት አባ። ፈጠን፣ ስራ ረፍዷል። ፈጠን በል። እሺ አባ። ደህና አደርክ በስዬ? ደህና አደርሽ ሂሩት። ቁርስ ሳትበሉ ነው እንዴ የምትሄዱት? አይ ገንዘብ ሰጣችኋለሁ፣ ውጪ ይበላሉ። ይሄ ነገር ግን አልበዛም? የቱ? ሁሉም ነገር እንዴ። እኔ በጧት ተነስቼ ቁርስ መሰራው እኮ በልታችሁ እንድትሄዱ ነው አይደለም እንዴ? ብየዋ ወይ ደግሞ ፍሪጅ አስቀምጪው በኋላ ትበይዋለሽ። ተነፈሽ ረበሽ። ሶሪ ሳላስበው። አስበሽ ተንፍሽ። ችግር አለ እንዴ? አሁን ከነገርኩ ውጪ ስራ ቦታ ማስጠንቀቂያ ሰጥተውኛል። ዋይ ለምን? እያረፈድኩ አስቸገርኳቸው እየቀረው። ለምን ታረፍጃለሽ? ለምን ትቀራለሽ? ስራ አይደለም? እንደውም ጥሩ አጋጣሚ ነው። በዚሁ ሰበብ ተይውና የሙሉ ጊዜ የቤት እመቤት ሁኚ። የሚከፍሉሽን ከፍልሻለሁ።
እንደገና ተነፈሽ አስበው ጉድ ልጆች ልውጣ ለማንኛውም እነማየራት የጠሩን ዛሬ ነው እንዳትረሳ ሽት ምንድናቸው ቤተሰቦቼ ናቸው አይ ኖ ሌላ ጉዳይ አለ ከቻልኩ ለመምጣት ሞክራለሁ ምን ማለት ነው ከቻልኩ ከሳምንት በፊት አይደል እንደ ቀድሞ ይነገሩ ረሳለሁ ብዙ ኃላፊነት አለ ረሳለሁ ካልበጣው ይቅርታ በያቸው ለናትሽ ለአባትሽ ምን ሆነሃል በስንቱ እነሱ ያንተ ይቅርታ ምን ያደርግላቸዋል አንተን እኮ ነው የሚፈልጉ እንደምንም ተቸግረ ከቻልኩ መጣለሁ አባዬ ግን ለምን እንደፈለገ ገብቷል አይ ኖ ሂ ኢዝ ሶ ቀበጥ ገና ለገና ድሮ ጎል ኪፐር ስለነበረ ለኮችነት እኔ ሪኮመንድ አድርገኝ ይላል ለስሜስ ለክብሬ ቤተሰብ አንተስ ኳስ ሳትጫወት እየተነተንክ አይደለም what በቃ ቢዩ ሂዱ ይኸውላችሁ በፕሮግራሜ ላይ እንደ በስንቱ አይነት ትልልቅ ሰዎች እንዲገኙ አይደል በስንቱ ግጥም ይወዳል እንዴ ዘማቲው አልገባችሁ ዋናው ነገር በስንቱ ግጥም መውደድ አለመውደዱ አይደለም ፕሮግራሜ ላይ መገኘቱ ነው በተለይ ደግሞ ዛ ፖድካስቱ ላይ ስለ መጽሐፌ ወይም ስለ ፕሮግራሙ ትንሽ ነገር ካወራ አለቀ ምኑ ነው የሚያልቀው የታተመው መጽሐፌ ነው እዛው ላይ ሁለተኛ እትም እንዲታዘዝ ካልተደረገ ገበያ ላይ የኔን መጽሐፍ ማግኘት አዳጋች ነው የሚሆነው ባካ አታክቶ ወራጭብኝ እዚህ የኔ ጉዳይ ካለቀ በኋላ ወደ አንተ ጉዳይ ለሚሄደው ነገር ይሄን ያህል መወራጨት ያስፈልጋል ቆይ ምን ችግር አለው የሁለታችንንም እኩል ቢጨርስልን አይሆንም ለምን ቀርባቱ የኔ ነው ምንድን ነው የሚቀርበው ከቱም እሱ የኔ ልጅ ባል ነው ለኔ ደግሞ የህቴ ባል ነው እና ለማንኛችን ይቀርባል ለማን ይቀርባል ባንቺ ረጌ ሞት ስልኬን ቻርጅ ላይ ረስቸው ሞት ይርሳኝ ወይም ማየረኔን ሞት ይርሳኝ ደጅ እህሉን አስጥቼ ረሳሁት ወይ እየበላ እባክህ ብላ በፌ ብላ አይንኩት እየበላ ይዣለሁ እኔ ያው እንግዲህ ምን ታረጉታላችሁ ሰው በጣም ደፋር ሆኗል ደፋር አው የኔን ግጥም ራሱ የተቸው ልጅ ይሄ ማህበራዊ ሚዲያ አንቂኔ ምናምን የሚለው ምን እንዳለኝ ታውቃለህ አንተ ደግሞ ባለው አትማዘለት አንተ ኖ ያውራ ፕሊዝ ባንተ ያምራል እሺ አንድ የግል ሬዲዮ ጣቢያ ማስተዳድር ነኝ ምናምን የሚል አንድ ስሙ አይያዝልኝም ገበታ እንደዚህ ገበታ ስም እኮ አይደለም አባዬ የሰውየው ስም ገለታ ነው ጠፉ just fine አስተካክል እሺ ቀጥል ይበቃል አሰከኝ እንጂ እባክሽ ኖ ይበቃል በቃ እኔ ይበቃል just ቴስት ለማድረግ ነው እኮ አይነት ነው እሺ እናላችሁ አንድ የኔም ፖድካስት ወጥሮ የሚሰማ እና እሱን በፕሮግራሙ ላይ የሚተች ሰው ነበር ኧረ እባክህ እሺ ረበሸኝ ኢማጂን አይኑን በጨው አጥቦ እሱ ፕሮግራም ላይ ኢንተርቪው እንድደረግለት ለምን
በነጋችን ማል ነገር ያነሳዋልና ያለፈ የነገርኩህን ነገር እንዴት አደረከው? ኦ ሺት ረበሹ ነገር ያነሳዋል ሲሉ አሁን ራሴ ምንድነው የሚያገናኘው ብዬ ጭንቅላቴ ውስጥ እየፈለኩ ነበር። ኦ ካም ኦን ይሄ እኔ እንኳን ኳስ መጫወት ካቆምኩ ረጅም ጊዜ ሆነውን ላሰልጥን ያሉትን ነው። በጣም ተስማምቶኛል። ግን እኮ ያን ያለ ረጅም ጊዜ እኮ አልሆነውም መጫወት ካቆምኩ። አዎ አባዬ እኮ ብዙ ጊዜ አልሆነውም እኮ አንድ ሁለት ትውልድ ቢያልፎ ነው። አዎ ብላንጂ ነው በቃ ይበቃል። መጸዳጃ ወዴት? ወደዛ ነው በዛ በዚህ ነው። አባዬ በማይሆን ሰዓት የማይሆን ነገር አንተታ አፒታይቱን ዘጋው አይደል? ስማ እቺ ሌሊት አንጋት እንጂ ሁለተኛ ቤት ድርሽ እንዳትል። ማኔ አንተ አንዴ ግጥሜ ታተምልኝ እንጂ እኔ እዚህ ቤት ድርሽ እምለው እማዬን ሽርሽር ለመውሰድ ነው። እሰይ የኔ አንበሳ ያርግልህ። አሜን። ሲያምርሽ ይቀራል። እንኳን የሱ ግጥም ሊያሳትም ቀርቶ እኔ እንኳን የነገርኩትን ነገር በሁሌ ሰማኝ አይመስለኝም። ይሄ ቱሪናፋ ይሄ ኳስ በእግሩ ነክቶ የማያውቅ ሰው እኔ እንኳን ቋታ ካቆምኩ በስንት ጊዜ ነው። ቱሪናፋ ዳሩ ገንዘብ ባለጌ ነው የሚያደርገው ሲኖርሽም ሳይኖርሽም። እውነት ነው። እዚህ ጋር ከአባዬ ጋር እስማማለሁ። ስለ ግጥም ሴት አባቱ ያውቅልኝ ምን ያቀና ነው አለማፈሩ ደግሞ አንድ የተከበረ ትልቅ የሬዲዮ ጣቢያ እሱ ለኢንተርቪው ጋብዞት እንደ ስድብ መቁጠሩ እሱ እኮ የሚገርም እኮ ነው። ቅሌታ ብጥርቅ ሁሉ ይበጠረቃል።